እሺ ስሜ ገብረ ጻዲቅ ነው። የመጣሁት ከአርባ ምንጭ ነው። እኔ የመጣሁት ዋናው ምስክርነት ለመስጠት ነው። ለሰሚነሽ ኪዳነ ምህረት ማለት ነው። ሰሚነሽ ኪዳነ ምህረት ለኔ ያደረገችልኝ ታላቅ ነገር ነው። ሁለት ጆሮዬን ታምሜ ነበር። ሁለቱም የመስማት እንትናቸው በጣም ወርዶ ከግማሽ በታች ወርዷል ብለው ሕክምና አርባ ምንጭም ሐዋሳም እጄ ተመላልሼ ለ7 ወር ያህል ስታከም ቆይቼ ምንም መፍትሄ አላገኘሁም። ጆሮህ ከነርቮቹ ስለተጎዱ መመለስ የማይችል ነው ብለው ነገሩኝ። ከዛ በኋላ በቃ ምንም ማድረግ አልቻልኩም። እህቴ ለዚህ ለኪዳነ ምህረት ለ16 ስለፍልሰታ መጣ ነበረ። ከዚህ ስትሄድ የሰሚነሽን ቅባ ቀንዲል ይዛ ሄዳ ነበር። ይህን ቅባ ቀንዲል ለ3 ቀን ተጠቀምኩኝ። ስጠቀም በሶስተኛው ቀን ከፈተልኝ። ሁለቱም ጆሮዬ አሁን ወደ ነበረበት ተመለሰ። ስለዚህ ሰሚነሽ ለኔ ያደረገችው በጣም ታላቅ ነው። ለሁሉም ልታደርግ ትችላለች። ሁሉም ሰሚነሽን ቢማጸናት የማታደርገው ነገር የለም። ስራ ቦታ ላይ ሰራተኞች በሙሉ ጆሮዬ ቀድሞ ከነበረው ሲቀየርባቸው በጣም አዘኑ። እኔም ለመሄድ ራሱ ከበደኝ። በስራ ቦታ በየቢሮ በምገባበት ጊዜ ለራሴ በጣም በቃ እንትን እያዘኝ መጣ። ስለዚህ ሰራተኞችም ጓደኞችም ሁሉ አዘኑ በጣም እንደዚህ በመሆኑና ስለዚህ ምንም መፍትሄ አልነበረውም። ግን የሰሚነሽ ኪዳነ ምህረት ቅባ ቀንዲል መፍትሄ ሰጥቶኛል። ስለዚህ ሁሉም ማን የተቸገረ ሁሉ መጥቶ ቢጠቀምባት ሰሚነሽ ሰሚናትና ትሰማለች። ለኔ የሰጠችውን ለሁሉም ታደርጋለች። አሁን ሙሉ በሙሉ ቀድሞ ወደ ነበረበት ያለ ነው ጆሮ የሚሰማው ሙሉ በሙሉ ቀድሞ በነበረበት ደረጃ ነውና ሕክምና ያለኝ ነገር በፍጹም በጣም የተሳሳተ እንደነበረ ሰሚነሽ መልሰዋለች። ሁሉንም ነገር ሕክምና ከጆሮ ሊሰማ አይችልም፣ ነርቮቹ ተጎድተዋል እና ከዚህ በኋላ ወደ ቦታው ሊመለስ የሚችል ነገር አይደለም ነርቭ ብለው ነበርና ግን በሰሚነሽ ኃይል ያው ተመልሷል። ሰሚነሽ እኔን የሰማች ናትና ሁሉንም ትሰማለችና ስለዚህ ሁሉም ወደ ሰሚነሽ መጥቶ ቢማጸናት ሁሉንም ታደርጋለች። አመሰግናለሁ። በጠና ታምሜ ነበር። ለቋቋው መሽናት አልችልም ነበር። በሕክምናው እርዳታ ነበር ሽቴን መመሸናው እናቴ ሰሚነሽ ጤና ይበልልሽ ቀረንደ ሰው ሁሉ እርጅብ እየተማጸነ ኳትኝ ያው ከሕክምና መሳሪያው ተላቀቅ ያለው በሰላም እሷ ፈውሳኛለችና ብሳኛለች። ደስ ብሎኛል። ለክብሯ መግለጫ ገብቻለሁ። አመስግኑልኝ ብሏል አባታችን። አመስግኑላቸው። ጨረሳሽ መሻት እናቴ ሰሚነሽ ጋር ነገርኳት፣ ጠየኳት፣ እሷ ፈጸመችልኝ። ደስ ብሎኛል። ለክብሯ መገለጫ ቅጠል አስገብቻለሁ። አመስግኑልኝ። ልጄ ብዙ ፈተና እየገጠማት ብዙ መከራ እየገጠማት ነው። ቤቴሌ ቦቲ ትባላለች። ብዙ ፈተና ብዙ መከራ እየገጠማት ነው። በስራ ቦታ ፈተና እየገጠማት ነው። እናቴ ሰሚነሽ ጋር ከዛ ፈተና እንድታወጣት በጸሎታችሁ አግዙ። ለክብሯ መገለጫ ታምሯ ስለሰማሁ ለእናቴ ለሰሚነሽ ጋር 200 ብር አስገብቻለሁ። አመስግኑልኝ ብሏል። አመስግኑላቸው። እሺ ለብላችሁ አመስግኑላት። ሰሚነሽ ኪዳነ ምህረት ከብዙ መከራ ወጥታኛለች። ጨጓራ ነበረብኝ፣ የማር ጸበሉ ጠጥቼ ድኛለሁ። የውጭ ፕሮሰስ ነበረብኝ፣ እሱን አሳክታልኛለች። እልል ብላችሁ ድንግል ማርያምን አመስግኑልኝ። በጨጓራና በሳምባ ምች በጣም እሰቃይ ነበር። ለእናቴ ለሰሚነሽ ጋር ዳብሽ ብዬ መጥቼ ተማጸንኳት፣ ፈውሽኝ አልኳት። እናቴ ሰሚነሽ ጋር ፈወሰችኝ። ለክብሯ መገለጫ 200 ብር አስገብቻለሁ። አመስግኑልኝ። እዚህ መጥቼ በአባቶች ቅባ ቅዱስ ተቀባው ዛሬ ተፈውሼ ወደ እጆ መጥቻለሁ። እኔን የሰማችኝ እናንተንም ስማችሁ ለክብሯ መግለጫ ጠዋፍና ሻማ አስገብቻለሁ። እልል ብላችሁ አመስግኑልኝ። አበል አመስግኑላቸው። እዚህ መጣት እናታችን ከልጃቸው የተላኩት ዶሮ ይዞ ወስዶታል። ለሰለቷ አብቀታላታለች። እልል ብላችሁ ድንግል ማርያምን አመስግኑልኝ ብላለች። እልል ብላችሁ አመስግኑላቸው። እዚህ መጥቼ የመጣው ታምሜ ሳይሆን ልጄ ታማኔም ታምሜ ነበር። ለእናቴ ለሰሚነሽ መጥቼ ተማጸንኳት፣ እኔም ተፈወስኩኝ፣ ልጄም ተፈወሰች። ደስ ብሎኛል። ለክብሯ መገለጫ መጥቻለሁ። አሰባስቤ መጥቻለሁ። አመስግኑልኝ ብሏል። አመስግኑላቸው። እልል ብላችሁ አመስግኑላቸው። እዚህ መጣችሁ እናታችን የልጃቸው መልእክት ነው ይዘው መጡት። ልጄ በስደት ወደ አሜሪካን ሀገር ሄዷል። ድንግል ማርያም በሰላም ስላስገባችሁ ሰሚነሽ ኪዳነ ምህረት የተሳለውን ስለቱን አስገብቷል። አሁንም የሚጨንቀው ነገር ስላለ እሱንም ፈታ ለምስክርነት ታውቃለን። እልል ብላችሁ ድንግል ማርያምን አመስግኑልኝ።
መጠመቅ ጀምሬያለሁ። አንገቴን የሚያመኝን ለውጥ እያየሁበት ነው። እሱ ያለ ክብሯ መገለጫ በአካውንት 1000 ብር አስገብቻለሁ። አመስግኑልኝ። የውጭ ፕሮሰስ እሺ፣ ስራ ተበላሽቶብኝ ነበረ፣ ተስተካክሎልኛል። ለምኛት ስለ ክብሯ መግለጫ 2000 ብር በአካውንት አስገብቻለሁ። እልል ብላችሁ ድንግል ማርያምን አመስግኑልኝ። እሺ፣ ወደ ውጭ ሀገር ወደ አረብ ሀገር ነበረ ከመሄዴ በፊት ለስጋው ደግሞ አብቁኝ ያልኳት አብቅታኛለች። ለክብሯ መግለጫ ተሳልኩትን አስገብቻለሁ። እልል ብላችሁ ድንግል ማርያምን አመስግኑልኝ። ለእናቴ ለሰሚኔ በዕለተ ቀኗ በ6 ሰዓት ላይ ችግር ደረሰብኝ። ከዛ ከ6 ሰዓት ተኩል በኋላ ደግሞ አልቅሼ ነገርኳት፣ ተፈታልኝ። እልል ብላችሁ አመስግኑ። ለክብሯ መግለጫ ጠዋፍና ጥላ አስገብቻለሁ። ለእኔ ደረሰች፣ ለእናንተም ትድረስላችሁ፣ አመስግኑልኝ። ለእናቴ ለሰሚነሽ ኪዳነ ምሕረት ነገርኳት፣ ልጄን አሞብኝ ነው የመጣሁት። እናቴ ሰሚነሽ እንድትወቅስልኝ እንድትፈውስልኝ ጤናውን እንድትሰጥልኝ በጸሎታችሁ አግዙኝ። በደጇ ቆሜ ተአምሯን ድንቅ ስራዋን ስለሰማሁ ለክብሯ መገለጫ 100 ብር አስገብቻለሁ። አመስግኑልኝ ብሏል። አመስግኑላችሁ። አንዶታችን ከሰብተላገችው መልእክት አስገብታለች። እልል ብላችሁ አመስግኑላት።